በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ምሕረት ቆሞስ አባ ታዬ መጋቤ ምስጢር ጥበቡ የዚህ ደብር ስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በዛሬው ዕለት ጋብቻችሁን በሥርዓተ ቤተ ክርስቲያን የፈጸማችሁ እንዲሁም እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የቤተ ክርስቲያን ልጆች ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምስጋና የባህሪ ገንዘቡ የሆነ እግዚአብሔር አምላካችን ሁላችንንም ከያለንበት ቦታ በሰላምና በጤና ሰብስቦ በቅድስናው መቅደስ ቅዱስ ስሙን እንድንጠራ ቅዱስ ቃሉን እንድንሰማ በቅዳሴው እንድንባረክ አሁን ደግሞ ዘላለማዊ የሆነውን ወንጌል እንድንሰማ የፈቀደልን አማኑኤል መድኃኔዓለም ክብር ምስጋና ለስሙ ይሁን። እግዚአብሔር ስለወደደ እግዚአብሔር ስለፈቀደ በእኛ አንዳችን ጥረት ያይደለ ዛሬ ስለመድረሳችን ዛሬ እዚህ ቦታ ላይ ቆመን ስሙን ለመጥራታችን የኛ አስተዋጽኦ ሳይኖር እግዚአብሔር ግን በቸርነቱ ቀናትን በወራት ወራትን በዓመታት ቀይሮ እችን ቀን ደግሞ ስሙን እንድናመሰግን ክብሩን እንድንወርስ የፈቀደልን እግዚአብሔር ነው። ወገኖች ይሄ አምላክ መቼም ቸርነቱ ምሕረቱ ወሰን የለውምና ሁልጊዜ የሚከበረውን የሚመሰገነውን እግዚአብሔርን እናመሰግናለን። እንደ ቤተ ክርስቲያናችን ትምህርት ከሰኔ 26 ጀምሮ እስከ መስከረም 25 ያለው ዘመነ ክረምት ተብሎ ይጠራል። በዚህ በዘመነ ክረምት የሚነገረው የእግዚአብሔር ቃል ስለ ክረምት የሚመሰጠረው ምስጢር ቅኔውም ቅዳሴውም በአጠቃላይ ስብሐተ እግዚአብሔሩ ሁሉ ስለ ክረምት ነው የሚነገረው። ለምን? የቤተ ክርስቲያናችን የዜማ መሰረት የሆነው ቅዱስ ያሬድ ይህንን ክረምትን በሚመለከት በመዝሙሩ ላይ ድምፀ እገሪው ብሎ በመጀመሪያ የክረምትን ኮቴ የክረምትን ድምፅ እንሰማለን አለ። ይሄ ነጎድጓዱን ክረምት ከመምጣቱ በፊት ነጎድጓዱን እንሰማለን። ምን አይነት ነጎድጓድ? ድምፅ ዝናቡ መምጫውን ሲያበስረን የዝናቡን ቀን ሲነግረን። በዚህ ክረምት ወቅት ስለ ክረምት ሲነገር የዛሬ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ወንጌልን ቅድም ቄሱ በቅዳሴው ላይ ሲያነቡ እንደሰማ ነው። ስለዚያስ ቀንና ስለዚያስ ሰዓት ከአባት በቀር የሚያውቅ የለም፣ የሰማይ መላእክት ቢሆኑ አያውቁም ተብሎ ተጽፏል። ይህን እንደ መግቢያ አንስተን ወደ ትምህርታችን ርዕስ እንገባለን። ስለዚያስ ቀንና ስለዚያስ ሰዓት ያቺ ቀን ያቺ ሰዓት ተብላ የተገለጸችው
መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ የሚመጣባት ቀን ናት። ይቆማል። ስለዚያች ቀንና ስለዚያች ሰዓት የተባለችው ያቺ ቀን ዕለተ ምጽአት ናት። ዕለተ ምጽአት በክበበ ትስብእት አያችሁ፣ ኢየሱስ ክርስቶስ በክበበ ትስብእት በሥጋ ማርያም ይህንን ዓለም ለማሳለፍ ይመጣል። በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እንደተገለጸው የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ስለማን? ስለዚያች ቀን። ከአባት በቀር አለ። አንድ ምስጢር ልንገራችሁ። አባት ተብሎ የተገለጸው አባት ተብሎ የተነገረው እግዚአብሔር አብን ነው። ወልድም ይላል። ወልድ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ደግሞ ሥጋ ለብሷል። ከማን? ከድንግል ማርያም። ከሥጋዋ ሥጋ ከነፍሷ ነፍስን ተዋህዶ ሰው ሆኗል። ስለዚህ ወልድ አያውቅም ሳይሆን የለበሰው ሥጋ አላዋቂ ሥጋን ስለለበሰ አያችሁ፣ የሰው ልጅ ወደፊት ሊሆን የሚችለውን ነገር መጻያቱን፣ ወደኋላ ያለፈውን ነገር ኃላፊያቱን አያውቅም። ይህንን የሚያውቀው የእግዚአብሔር መንፈስ ብቻ ነው። ወልድ አያውቅም ተብሎ ሲነገር በለበሰው ሥጋ የማያውቅ ሥጋ መልበሱን ለማጠየቅ እንደሆነ ሊቃውንቱ ያስተምራሉ። ስለዚህ ግን ምን ይላል? ያችን ቀን አታውቁም። በኖህ ዘመን እንደነበረ በኖህ ዘመን ሲበሉ ሲጠጡ ሲደንሱ ሲጨፍሩ ያቺ ዘመን እንደመጣ ሁሉ ዛሬም እንዲህ ይሆናል ነው የተባለው ወገኖች። ስለዚህ ወደ ንስሐ ወደ እግዚአብሔር እንቅረብ ነው ዋናው መልእክት የዚህ የዛሬው ወንጌል። ቀኑ ሳይደርስባችሁ ቀኑ ሳይመጣባችሁ ወደ ንስሐ ኑ። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ማለት መተው ማለት ነው። ንስሐ ማለት የቀደመ በደልን የቀደመ ኃጢአትን ትቶ ዛሬ ኃጢአት ላለመስራት ላለመበደል እግዚአብሔር ሆይ በፊትህ በድያለሁ፣ ኃጢአትን ሰርቻለሁ፣ ያረከስኩት የበደልኩት አንተ የቀደስከውን ሥጋ ነው። ስለኔ ስትል አንተ በቀራንዮ መስቀል ላይ ሥጋህን ቆርሰሃል፣ ደምህን አፍስሰሃል። እኔ በዋጋ የተገዛው ነበር፣ ነገር ግን ለኃጢአት ራሴን አሳልፌ ሰጠው። ስለዚህ ጌታ ሆይ ንስሐ ሳንገባ ሳንጸጸት እንዳትመጣ የተሰጠን ጊዜ አሁን ነው። ንስሐ ለመግባት ዛሬ ተሰጥቶናል። ነገር ግን ሰዎች በተሰጣቸው ጊዜ ንስሐ አልገቡም። በማዘመን በኖህ ዘመን ሲበሉ ሲጠጡ ሲጨፍሩ ምቀኛ እርስ በርስ ሲጣሉ ሲካሰሱ ያ ዘመን መጣ፣ ጠፉ በንፍሯ። ዛሬም የንፍሯ ተብሎ በተገለጸው ኃጢአት በደል ሳትጠፉ ንስሐ ግቡ ይላል። ማን ይርዳን ወገኖች? ንስሐ ትገባላችሁ አትገቡም? ትገባላችሁ አትገቡም? እንገባለን በሉ። ትገባላችሁ አትገቡም? አዎ አልገባንም። ንስሐ ስላልገባን የእግዚአብሔር ክብር ጎሎናል ይላል መጽሐፍ። አያችሁ፣ የእግዚአብሔር ክብር። እንግባ ንስሐ። ከሊቅ የለ ደቂቅ የለ፣ ሁሉም ንስሐ ይግባ፣ ያጎንብስ፣ እግዚአብሔርን ይለምን። እግዚአብሔር አምላካችን ለሁላችንም ሰሚ ጆሮ አስተዋይ ልቦና ያድለን ይስጠን። አሜን በሉ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰው እናቱና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ኤፌሶን ምዕራፍ 5 ቁጥር 31 ላይ ይህ ቃል የሚያስረዳን ስለ ቅዱስ ጋብቻ ነው። ሰው እናትና አባቱን ይተዋል ነው ያለው። እናትና አባትን ልጆችን ኮትኩተው በመውለድ አያችሁ፣ ልጆችን ወልደው ያሳድጋሉ። እናትና አባት ኮትኩተው በስነ ምግባር አንጸው አስተምረው ያሳድጋሉ። እስከ ድረስ? እስከ ጋብቻ ዕድሜ ድረስ።
ልብ አድርጉ፣ በደንብ ተከታተሉ። አሁን ትዳር ውስጥ ትልቅ ችግር የሆነው እናትና አባት በትዳር ውስጥ ጣልቃ እየገቡ ሲያማክሩ ሲመክሩ፣ ባልና ሚስትን ትዳርን የመጀመሪያው አፍራሽ እናትና አባት ናቸው። ልብ አድርጉ። እውነት አሰብ እውነት ነው። ቢመራችሁም ተቀበሉት። እውነት ነው። እናትና አባት ልጆቻቸውን መክረው ዘክረው አስተምረው በሥርዓተ ቤተ ክርስቲያን አስተምረው ለምን ያዘጋጃሉ? ለትዳር። ስለዚህ እናትና አባትን ይተዋል አለ። ልብ አድርጉ። ይተዋል ማለት ምን ማለት ነው? እናቱን አይጠይቅም፣ አባቱን አይጠይቅም ማለት አይደለም። እናትን እንደ እናትነት፣ አባትን እንደ አባትነት አክብሮ ይጠይቃል። ለምን? ኢትዮጵያዊ ባህል ስላለ የመጠያየቁ። እናት ወልዳለች፣ አባት ወልዷል። ስለዚህ ምን ያደርጋል? ይጠይቃል። በዓልን ጠብቆ ሁኔታትን ጠብቆ እናትን አባትን ልጆች ይጠይቃሉ። ይሄን ቤተክርስቲያን አትከለክልም። ለምን? መልካም ባህል ስለሆነ። ከዛ ውጭ ግን ባልሽ እንዲህ ነው ብላ የምታማክር እናት፣ ሚስት እንዲህ ነው እንዲህ ናት ብሎ የሚያማክር አባት፣ ይሄ መጽሐፍ ቅዱስን የሚጻረር ነው። በትዳር መካከል ገብተው ትዳርን የሚያውቁ እናትና አባት ካሉ ሊጠነቀቁ ይገባል። መጽሐፍ እንደሚለን ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። አሁን ስታያቸው ሁለት አካል ናቸው። አንድ ሥጋ ይሆናሉ ማለት ምን ማለት ነው? የሚታየው አገልግሎት ሌሊት ላይ ኖራችሁ ቢሆን ካህኑ ለሥርዓተ ጋብቻ የሚያስፈልገውን የመስዋዕን ጸሎት ሲጸልይ እነዚህ ሁለት አካል በሥጋ የሚታዩ ሁለት አካላት በመንፈስ ደግሞ በሥጋውና ደሙ አንድ ይሆናሉ። ይሄ ምስጢር ነው ታላቅ። ክብር ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ይሄ ምስጢር ነው ታላቅ የተባለው። ታላቅ ምስጢር አለ። ሥጋውና ደሙ። ለምን ሰው ጋብቻውን በመዘጋጃ በባህላዊ መንገድ ያደርጋል ጋብቻ። ያ ጋብቻ ግን ተቀባይነት የለውም። ጋብቻችሁን ከቤተ ክርስቲያን ውጪ ያደረጋችሁ አካላት ከንስሐ አባቶቻችሁ ጋር ተነጋግራችሁ በቅዱስ ሥጋውና ደሙ አድሱት ጋብቻችሁን። ይሄ የምነግራችሁ ትክክለኛ የሆነውን የቤተ ክርስቲያን ትምህርት ነው። ጋብቻችሁን ከዚህ በፊት ወላጆቻችን እኛን የወለዱ ወላጆቻችን ጋብቻቸውን ሲፈጽሙ በሥርዓተ ቤተ ክርስቲያን በተክሊል በቁርባን አልፈጸሙም ይሆናል። ዛሬ እድል የላቸውም ብለን ብንጠይቅ እድል አላቸው። ለምን? ንስሐ ይገባሉ፣ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እዚያን ጊዜ ጋብቻቸው ይጸናል ማለት ነው። ነገር ግን ከሥርዓተ ቤተ ክርስቲያን ውጭ የሆነ ጋብቻ የመጣብን መቼ ነው ብትሉ ታሪኩን ልንገራችሁ። ግራኛ ዓመት ኢትዮጵያን ወሯታል። ለ15 ዓመት አብያተ ክርስቲያናትን እያቃጠለ መጽሐፍትን እያቃጠለ ክርስቲያኖች በዋሉበት እንዳይውሉ ባደሩበት እንዳያድሩ እያደረገ በቤተ ክርስቲያን ላይ ትልቅ መከራ ያጸና አላዊ ሰው ነበረ። ከሱ በፊት ግን ማንኛውም ሰው ጋብቻውን የሚፈጽመው በቤተ ክርስቲያን ስርዓት ነበር። ከአንድ በላይ ጋብቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አይታወቅም። ውሽማ ተብሎ የለም ነበር። ዛሬ ግን ውሽማ ተብሎ ሰዎች ሚስትን ቤት አስቀምጠው ከሚስት ውጭ ሌላ ጋብቻ ይፈጽማሉ። ከየት የመጣ ትምህርት ነው ይሄ? ትምህርት ከግራኝ አህመድ ወረራ በኋላ የመጣ ትምህርት ነው። ልብ አድርጉ ክርስቲያኖች። ስለዚህ ቤተ ክርስቲያን ልጆቿን ታስተምራለች፣ ሃይማኖትን ጠንቅቃ ትነግራለች። ጋብቻቸው ትልቅ ሚስጥር ነው የሚለው በሥጋውና ደሙ ሲዋሃዱ ብቻ እንደሆነ ልብ ልትሉ ይገባል። ኢትዮጵያ ውስጥ ባህል ከክርስትና፣ ክርስትና ከባህል ጋር ተደባልቋል። ይሄን የተደባለቀውን ባህልና ክርስትና በወንጌል ለይተን ካልነገርናችሁ ትቸገራላችሁ። ስለዚህ ነው መማር ወንጌል መነገር ያለበት። ለዚህ ስለሆነ ነው የምነግራችሁ። ጋብቻ ዓላማው ምንድን ነው? የጋብቻ ዓላማ ምንድን ነው የሚለውን እንመለከታለን። እንግዲህ የጋብቻ ዓላማ
ክቡርና ቅዱስ ከመሆኑም ባሻገር ለሀገር ለወገን የሚጠቅሙ ለቤተ ክርስቲያን የሚበጁ ትውልድና አለኝታ ያላቸውን ሰዎች መልካም ፍሬዎችን፣ መልካም መሪዎችን፣ ካህናትን፣ ቅዱሳንን በአጠቃላይ ለርስቱ የተለዩ ሰዎችን ማፍራት ነው የጋብቻ ዓላማ። እግዚአብሔር ምን ይላል? በዚህ በቲቶ ላይ ምዕራፍ 3 ቁጥር 8 ላይ እንዲህ ተብሎ ተጽፏል። እግዚአብሔር የሚያምኑት በመልካም ሥራ በጥንቃቄ እንዲፈጽሙ እነዚህን አስረግጠህ እንድትነግር እፈቅዳለሁ አለ ቅዱስ ጳውሎስ በመንፈስ ለወለደው ለልጁ ለቲቶ። ስለዚህ ጋብቻ ዓላማ አለው። 3 ዓላማዎችን እናያለን። የመጀመሪያው የጋብቻ ዓላማ መረዳዳት ነው። የመጀመሪያ ጋብቻ ዓላማ መረዳዳት ነው። መረዳዳት ስንል መፈቃቀር ማለት ነው። መተሳሰብ ማለት ነው። አንቺ ትብሽ አንተ ትብስ ተብሎ መተሳሰብ ማለት ነው። ከሳች፣ ጠቆረች፣ መከነች ብሎ ላይፈታት ዛሬ በቃል ኪዳኑ ታቦት ፊት ቃል ገብቶ የፈጸመው ጋብቻ ይሄ ነው። በጋብቻ በዚህ በቅዱስ ጋብቻ ያገኘነውን ሙሽራ ወይም ሙሽሪትን ወይም ሴቷን ወይም ወንዱን ይሄ ቃል ኪዳን አለ። አልክድህም፣ አልተውህም፣ አንቺ ባትወልጂ ብትከሺ ብትመትሚ አልክድሽም፣ ለዚህ ምስክሬ ሕያው እግዚአብሔር ቅድስት ቤተክርስቲያን ናት ብለን ቃል እንገባለን። መፈቃቀር ማለት ይሄ ነው። መተሳሰብ ማለት ይሄ ነው። ሴቶች አሁን ያላቸው ውበትን ሲወልዱ 2፣ 3፣ 4 ልጆች ሲወልዱ ውበቱ ይጠፋል፣ አቅም ይደክማል። ወንድ ደግሞ ሌላ ሴትን የመመልከት አባዜ ያለበት፣ ይሄ ደግሞ ይህ ክርስቲያናዊ ነው ወይም ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውጪ ነው። ባለቤቱ ከሳች፣ ልብሷ አደፈ፣ ቆሸሸ ብሎ መካድ የለበትም። ይሄ የጋብቻ ዓላማ ስላልሆነ ወገኖች፣ ስለዚህ መተሳሰብ፣ መፈቃቀር አንደኛው የጋብቻ ዓላማ ነው። ለምን? መረዳዳት ማለት የሚያመለክተን ይህን ጋብቻ የመጀመሪያው የምንከውነው ለመረዳዳት መሆኑን ልብ ልንል ያስፈልገናል። ሌሎች ዓላማዎችም አለ። ሐዋርያው ቅዱስ ጳውሎስ በዚህ በቲቶ መልእክቱ ላይ ምዕራፍ 3 ቁጥር 5 ላይ በሁለተኛ ጢሞቴዎስ ላይ እናገኛለን። በቅድስና በእምነት በፍቅር ራሷን ከገዛች ሴት በመውለድ ትድናለች ይላል። አያችሁ፣ ትልቅ ምስጢር። ሴቶች ሲወልዱ ስሜቱን ህመሙን የሚያውቁ ሴቶች ብቻ ናቸው። ሌላኛው አካል አያውቀውም። ስለዚህ ምጡ ምን ያህል ከባድና የሚያስጨንቅ መሆኑን የሚገልጽ ነው። ስለዚህ በጋብቻ ዓላማ የመጀመሪያው መረዳዳት ነው እንዳልኳችሁ። ይህንን ቅዱስ ጋብቻ ዛሬ የፈጸሙትን ወደፊትም በዚህ ቅዱስ ጋብቻ ለመግባት እድሉ ያላችሁ ወጣቶች፣ ሴቶችና ወንዶች የመጀመሪያ በጋብቻ ሕይወት ውስጥ ትልቁ ዓላማ ዘመናዊ ቪላ ቤት አይደለም፣ ቁሳዊ ነገር ነው። መኪና አይደለም፣ ቁሳዊ ነገር ነው። መረዳዳት ማለት ዓለም ላይ ለመኖር መቻል፣ ሰርቶ ተለውጦ ለመኖር መቻል፣ ይሄ ነው ትልቁ የሚፈለገው። አስተዋይ ልቦና ሰው ካለው፣ ፈጣን የሆነ አእምሮ ካለው ይሰራል፣ ይኖራል። ይሄ በቂ ነው። ቅዱስ ጳውሎስ ኑሮዬ እኮ ይበቃኛል አለ። እኛ ልክ የሌለው ለከት የሌለው ኑሮ ስለምንፈልግ ነው። በቃ የአንድ ቀበሌ ሊቀመንበር የነበረ ሰው የወረዳን አስተዳዳሪ ለመሆን ይፈልጋል። የወረዳ አስተዳዳሪ የሆነ ሰው የዞኑ ደግሞ የክልሉ ደግሞ የኢትዮጵያ ጠቅላይ ሚኒስትር ለመሆን ይፈልጋል። የሰው ልጅ ፍላጎት ልክ የለውም። ከዚያስ የዓለም መሪ በሀብትም ደረጃ እንዲህ ነው። ጥቂት ነገር ካላችሁ በጥቂት ነገር አመስግናችሁ ለመኖር በሃይማኖታችሁ ጸንታችሁ
መሻትና መፈለግ ያስፈልጋል። አለበለዚያ ሌሎች ነገሮች ሁሉ ክህደት ያመጣሉ፣ ከእግዚአብሔር ይለያሉ። ሰው ሀብት ፍለጋ ወደ አጋንንት ይሄዳል። ስርማሽ፣ ቅጠል በጣሽ፣ አስማተኛ ጋር ይሄዳል። ይሄ እውነት ነው። ዓለም ላይ የምናውቀው እውነት ነው። በዚህ ሰዓት ምን ይፈጸማል? ኃጢአት። እግዚአብሔርን እንተዋለን። አንዳንዱ ለፍቼ እኮ አልሆነልኝም ይላል። ታዲያ ከሌ የሚባሉ አዋቂ አሉ። እሳቸው ጋር ሂድና ለሀብት የሚሆን መድኃኒት ለምን አታገኝም ይባላል። እኛ ግን የጥበበኞች ጠቢብ፣ የአዋቂዎች አዋቂ፣ የሊቃውንት ሊቅ የሆነውን ነው የምናመልከው መድኃኒዓለምን። እርሱን መቼም ማያሳፍረን አምላክ ነውና የእኛ አዋቂ መድኃኒዓለም ነው። ክርስቲያን ነው። የእኛ አዋቂ ኢየሱስ ክርስቶስ ነው። የእኛ ጥበበኛ እርሱ ነው። በሌላ አናምንም። ይህንን እመኑ። በእግዚአብሔር አምኖ ያፈረ ማን ነው ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 10 ላይ በቀደም በዘመን የቀደሙ አባቶችን አስተውሉ ይላል። በእግዚአብሔር አምኖ ያፈረ የለም ይላል። ሁለተኛ የጋብቻ ዓላማ ዘር ለመተካት ነው። ከጋብቻ ዓላማዎች መካከል አንዱ እግዚአብሔር አምላክ በሰጠን ጊዜ ፍሬን ለማፍራት ዓይንን ለማየት ትውልድን ለመተካት ነው። በዚህ በዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይላል? ብዙ ተባዙ ምድርንም ሙሏት ግዟትም ተብሎ ለማታዟል ለአባታችን ለኖህ ይህ ትእዛዝ ታዟል። ዘር ለመተካት ሰዎች ባይወልዱ ትውልድ ይቀጥላል እንዴ? የሆነ ጊዜ አያቆምም። ከአሁን በኋላ መውለድ በዓለም ላይ ተከልክሏል ቢባል ትውልድ እኮ ያቆማል። ይሄንን ወቁ። እንዳይወልድ ሰው ይደረግ አይቀጥልም። ምንም ይሁን ትውልድ እንዲቀጥል ከተፈለገ ጋብቻ ያስፈልጋል። አያችሁ፣ ያ ጋብቻ ደግሞ ቅዱስ ጋብቻ ነው። ሶስተኛው እና የመጨረሻው የምናየው ከፍትወተ ጾር ወይም ከዝሙት ለመጠበቅ ነው። ሐዋርያው ቅዱስ ጳውሎስ ከዝሙት ሽሹ ጎዩ እምዝሙት ይላል። ከዝሙት ሽሹ። በዝሙት ምክንያት ዓለም ጠፍቷል። ልብ አድርጉ። በዝሙት ምክንያት ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ በዝሙት ምክንያት ዓለም ጠፍቷል፣ በእሳት ዲን ተቃጥሏል። በኖህ ዘመን ዓለም ጠፍቷል በዝሙት ምክንያት። ዛሬ ዓለም በዝሙት ምክንያት እየጠፋ ነው። ለዘመናት ሰዎች በማይድኑበት HIV በተባለ በሽታ ተጠቅተው ኖረዋል። መድኃኒት ሳይንቲስት በሉት ብዙ የተመራመረ በሉት ለዚህ በሽታ መድኃኒት ፈልጎ አላገኘም። ለምን? ቅጣቱ ከእግዚአብሔር ስለሆነ። እውነት አሰተ ማስለቀጣን ወደ ማን እንመለስ? ወደ ማን እንመለስ? ዝም ብላችኋል። ይህን አንደበታችሁን ለእግዚአብሔር እኮ እግዚአብሔርን በማመስገን አንደበታችንን መጠቀም አለብን። ስለዚህ ወገኖቼ ከዝሙት መሸሽ ዋነኛው የጋብቻ ዓላማ ነው። ከዝሙት ለመጠበቅ እዚህ በሉቃስ ወንጌል ምዕራፍ 17 ቁጥር 28 ላይ ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና ይላል። ጻድቅ ነፍሱን አይደለም፣ ጻድቅ ነፍሱን እግዚአብሔርን የምትፈራ ነፍሱን፣ እግዚአብሔርን የምታከብር ነፍሱን፣ ኃጢአትን የማትሰራ ነፍሱን፣ ለእግዚአብሔር የምትመለከት ነፍሱን፣ ከዝሙት የራቀች ነፍሱን ልባሉ ጻድቅ ሎጥ። ሰዎች ኃጢአት ሰርተው በእግዚአብሔር ላይ አምፀው በተነሱ ሰዓት እርሱ ለእግዚአብሔር ተለየ። ዛሬም እግዚአብሔር ተለዩ ነው የሚለው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር አብርሃምን እኮ ውጣ ነው ያለው። ከሀገር ከዘመዶች ቤት ውጣ፣ እኔ ወደማሳይ ምድር ሂድ አለው እግዚአብሔር ውጣ ሲለው አብርሃምን ሊባርከው ነበር። እግዚአብሔር አብርሃምን ውጣ ሲለው ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ ሊያበዛለት ነው እግዚአብሔር። አብርሃምን አመነ ይላል። እግዚአብሔር ውጣ ሲለው አምኖ ወጣ። ያ እምነቱስ ምን ሆነለት? ጽድቅ ሆኖ ተቆጠረለት ይላል። አብርሃም አመነ። እምነቱስ ሳራ ሚስቱ መካን
ወገኖች ክርስትና አባቶቻችን እግዚአብሔርን ፈርተው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ ተጉዘው ነውና ያሳለፉት። እኛም እግዚአብሔርን ልንፈራ ለቃሉ ልንታዘዝ ያስፈልጋል። መዝሙር 48 ቁጥር 12 ላይ ሰው ክቡር ሆኖ ሳለ ይላል። ሰው ክቡር ሆኖ በእግዚአብሔር አራያ በእግዚአብሔር ምሳሌ ተፈጥሮ እያለ ወይም ሳለ እንደ እንስሳ ሆነ ይላል። እንደ እንስሳ እስቲ የሆኑ እንስሳ በመካከላችን ቢኖሩ እንዲህ ህዝብ ተሰብስበው እዚህ መዳራትን ያፍራሉ? ውሾችን ብታያቸው አያፍሩም። እንስሳ አያስብም። ደማዊ ስለሆኑ ነው አያስቡም። ነፍሳቸው በእግዚአብሔር ፊት የማትቀር እዚሁ ፈርሳ በስብሳ መሬት ውስጥ የምትቀር ስለሆነ እኛ ግን ሕያው ስለሆነ ከሦስቱ ባህርያተ ነፍስና ከአራቱ ቁጥሩን እንዳልሳሳት ባህርያተ ሥጋ የተፈጠርን ስለሆንን ሕያዋን ስለሆንን ሕያዋን ሆነን ሳለን ግን እንስሳ ሆንን። ሰዎች ይዳራሉ፣ በየሜዳው ይዳራሉ፣ እግዚአብሔርን ያሳዝናሉ። ሚስት ያላት ባል ያለው ሚስት ከባሏ ውጪ ታመነዝራለች፣ ባል ከሚስቱ ውጪ ያመነዝራል፣ ይዳራል፣ እንስሳ ሆነ። እግዚአብሔርስ አዘነብን ነው የሚለው መጽሐፍ። አስተዋይ ልቦና ለሁላችንም አምላካችን ይስጠን። ለቀደመው ዓለም ሳይራራ ከሌሎች 7 ጻድቅ ነፍሳት የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ ለጥፋቷ አወረደ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ ኖኅ ሰባኪ ነበረ። ሰባኪ ሳይሆን ሰባኪ፣ እውነትን የሚናገር የሚሰብክ ነበረ። ዓለም በንዝሯ ሲጠፋ ግን አባታችን ኖኅ አልጠፋም። ለምን? ለእግዚአብሔር የተለየ። ዛሬም እግዚአብሔር የትናንቱን ኖኅ ብቻ ሳይሆን ዛሬ ብዙ ኖሖችን ይፈልጋል። እንደ ኖኅ ለቃሉ ታማኝ ሆነው ኃጢአትን እንደ ሞተ ሬሳ የሚተው የሚጥሉ አንፈጽምም፣ እኔ የክርስቶስ ነኝ፣ በዋጋ የተገዛው የተከፈለልኝ ብለው የሚኖሩ ክርስቲያኖችን ዛሬም እግዚአብሔር ይፈልጋል። አይፈልግም? ይፈልጋል። አይፈልግም? ክርስቲያን ይፈልጋል። ልብ አድርጉ። ኃጢአት ሰርተን አምፀን አንዳንድ ሰው እየዘሞተ እየሰከረ ዘክሬ እድናለሁ ይላል። ፍጹም ስህተት ነው። አትሳሳቱ። ጾመን ጸልየን ተመርቀን አልቅሰን እዛ ላይ ስንዘክር እዛ ላይ መስዋዕት ስናወጣ እዛ ላይ አስራቱን በኩራቱን ስናወጣ ነው። ምንድነው ወገኖች? አትሳሳቱ። እንዲህ አይነት ትምህርት የለም። እንመለስ። ያልተመለስን